ባለፉት 3 ዓመታት ግንዛቤን በማስጨበጥ ተስፋን በመስጠት እንዲሁም እኛም በእጅጉ በሚፈልጉ ተደራራቢ ችግር ያለባቸው ልጆችና እናቶች ጎን በመቆም ከኛ ጋር አብራችሁ ተጉዛችኋል። ለ3 ዓመት እያዘልኩ ነበር መወስዳት። አሁን ግን ታቅሜ በላይ ስለሆነ በዊንቸር ነው መወስዳት። ቀንም ሄጄ አያታለሁ፣ ዳይፐሯንም ቀይራለሁ፣ ጎበኛታለሁ። ዘንድሮ ደግሞ በአራተኛው የትኩረት እግር ጉዞ ዋካቷን ዝግጅታችን ላይ በእነሱ ቦታ በሚል መሪ ቃል ሁኔታቸውን ይበልጥ ለመረዳት በድጋሚ እንድትቀላቀሉን እንጋብዛችኋለን። ሽንት ቤት ገብቶ በስነ ስርዓት አይወጣም። ሰፈር ተልኮ ሄዶ አይመጣም። እኔ ትቼ አንድ ቦታ ሄጄ አላቅም። ብዙ ችግር ያለበት ነው። ምን ብዬ ነው የምናወራላችሁ ወንድሞች? የምትራመዱት እያንዳንዱ እርምጃ የለውጥ መነሻና የተስፋ ስፍራ የሆነውን የተሰጡ ልቦች ማዕከል ግንባታ ለማጠናቀቅ ይበልጥ ያቀርበናል። ልጆች ልዩ እንክብካቤ የሚያገኙበት፣ እናቶች ራሳቸውን ችለው ህይወትን እንዲያሸንፉ የሚያስችል ክህሎት የሚቀሰሙበት፣ የህክምና ድጋፍና ቴራፒ በቀላሉ የሚገኙበት፣ እንዲሁም ቤተሰቦች በየቀኑ አዲስ ተስፋ የሚሰነቁበትን ስፍራ በህሊናችሁ አስቡት። ህንጻ ተሰርቶ ቢሰራ አሁንም እየተጠቀምንበት ነው ህንጻውን። ስለዚህ አሁንም ደግሞ የቀረውን ህንጻ የሚሰራው የበለጠ ተሰርቶ አልቆ የበለጠ ደግሞ ህይወታችን ይሻሻላል። ይሄን ደግሞ ተስፋ አለ። የእናቶችን ህይወት በመቀየር ኃላፊነታችንን እንወጣ። ልጆቻችን ነገ ተስፋ ስለሆነ በእኛ ቦታ ሆናችሁ አግዙን። የተሰጡ ልቦች ማዕከል የህፃናት መዋያ፣ የምግባ ማዕከልና ክሊኒክን በውስጡ የሚያካትት ሲሆን ህልምን ወደ ተጨባጭ ለውጥ የሚቀይር ይሆናል። ይሄንን ቲሸርት በመግዛት የህንጻ ግንባታውን ይደግፉ። የለበሰችውን ቲሸርት በመግዛት 1000 ብር ህንጻው እንዲያልቅ ይደግፉ። የዘንድሮ የእግር ጉዟችሁ ከምን ጊዜውም በላይ ትልቅ ትርጉም አለው። እያንዳንዱ እርምጃ፣ እያንዳንዱ ልገሳ እና እያንዳንዱ የድጋፍ ጊዜ ፕሮጀክቱን ወደ ማጠናቀቅ ይበልጥ ያቀርበናል። በአንድነት እየገነባን ያለነው ግድያን ብቻ ሳይሆን የነገን ብሩህ ተስፋ፣ የሰዎችን ህልም እና አዳዲስ እድሎችን ጭምር ነው። ይቀላቀሉ፣ አብረውን ይጓዙ፣ በእነሱ ቦታ ሆነው ይራመዱ። ይህንን ቲሸርት በ1000 ብር በመግዛት የእናቶችና የህፃናት የነገ ተስፋ የሆነውን ህንጻ ግንባታ ላይ የበኩሎትን አስተዋጽኦ ያድርጉ።